እተክዛለው ጨዋታና ሳቅን አስታውሼ ምንም ዋስትና የለኝም ቤተሰቤ ስኬታማ ትሆናለች አልፎላት ታሳልፍልናለች ብሎ ነው ከዛ ጋር ይላኩኝ ለካ እንዲ ጨካኝ አንተ ምግባረ ሰውረ እንዴት እንደጨፈንኩኝ አይኔን ብቻ እውነትም ፍቅር ውር ነው እኔንም ጨምሮ እንደዚህ አይነት ጉዳይ ውስጥ ያለን ሴቶች እባካችሁ ከዚህ ነገር መቆጠብ አለብን ስለምን ዋጋ እንከፍላለን ዋጋ ለማይገባቸውና ለማይገባቸው እኔስ በሐሳብ ውስጤ ቢቃጠል ልቤ ቢከስልም ደህና ናችሁ ወይ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ ዛሬ እንግዲህ ብቻዬን መጥቻለሁ ብዙ ጊዜ እዚች ጋር ነበረ ከብሩኬ ጋር ቮካል የምንሰራው ኧረ እንዴት ነው በሉት ኧረ እንዴት ነው ውይ ፍቅር ግን እንዴት ነው የሚያቃጥለው ተረሳው ፍቅሩ ሰራ እንዴት ነው ቆንጆ ቦታ ነው የሚያምር ቦታ ነው በመጀመሪያ ወደዚህ ዩቲዩብ ስለቀላቀላችሁኝ ከልብ ምስጋና እያቀረብኩኝ እኔም ፋሚሊ ስለሆንኩኝ ደስ እያለኝ ምክንያቱም የተፈጠረውን ነገር ለቤተሰብ አቅርቦ ቤተሰብ ደግሞ ሐሳብ አስተያየት ሲሰጥ ውህ ያለው ሰላም እንዴት ደስ እንደሚል ብቻ ትናፈቃላችሁ ደስ ይላል ሐሳባችሁ ምክራችሁ ስታበረታቱ በቃ በጣም ደስ ትላላችሁ እና በድጋሚ አመሰግናለሁ ያው ድንገት ዘው ብዬ ብገባ ይሁን ዋናው መምጣቴ ነው ዘግይቻለሁ በእርግጥ ግን ዋናው መምጣቴ ነው ከናንተ ጋር መቀላቀሌ ነው ለዛ ደግሞ በጣም ደስተኛ ነኝ በጣም ወደ ራሴ ስመጣ እንደነገርኳችሁ ስሜ ቤተልሔም ነው የመጣሁት ከክፍለ ሀገር ነው የክፍለ ሀገር ልጅ ነኝ እዚህ ከመጣው ወደ 3 አመት ሆኖኛል በዚህ 3 አመት ውስጥ እውነት ለመናገር ብዙ መከራና ችግር አይቻለሁ ያው ማንኛውም ሰው የሚያሳልፈው ነገር ነው ከክፍለ ሀገር ሰው ሲመጣ ጥሪ ግሬ ስኬታማ ሆናለሁ ብሎ አስቦ ነው ያው እድለኛ የሆነው ወዲያው ስኬታማ ይሆናል እንደኔ አይነቷ ከርታታ ደግሞ ያው ችግሬን እንግዲህ ወደፊት አጫውታችኋለሁ ብዙ ነገር ነው ያየሁት ግን ካሳለፍኳቸው ችግሮች ውስጥ አንደኛውና ዋነኛው ብሩክ አበበ ነው ብሩክ እንግዲህ ድንገት ነው ህይወቴ ውስጥ መጥቶ ምስቅልቅሌን ያወጣው አተራመሰኝ ነው ምላችሁ ብቻ ያው ድንገት ህይወቴ ውስጥ ቢገባም 3 አመት ውስጥ አንዱን አመት በጓደኝነት ሁለቱን አመት ደግሞ በፍቅር ነው ያሳለፍነው ከሁለቱ አመት እውነት ምረጪ ብትሉኝ እኔ ጓደኝነቱን ጊዜ ነበር የምመርጠው ምክንያቱም የሆነ ፍቅር ከጀመርን በኋላ የመጀመሪያዎቹ ወራቶች በጣም ያስቀኑ ነበር በጣም ፍቅር ላይ ነበርን ግን ከዛ በኋላ እየተፈጠረ የመጣው ነገር ትንሽ ይከብድ ነበር እየተቀየረብኝ ነበር እናም ጓደኛ እያለን ደግሞ አልታይሽ ያለኝ ባህሪው ቢኒ እንዳታሳፍረኝ ላወራ ነው ብቻ ሴት ያያል መቀመጫ ያያል እና በቃ እኔ ራሱ ልምድ ሆኖብኝ የሆነ ሰዓት ላይ በቃ ሲያልፍ በቃ ብሩኬ ምናምን እለው ነበር እና ብቻ ያሳፍራል አይደል ቢኒ ብቻ እኔ ምለው ግን ቆይ ምንድነው ዳልይ ማለት እኔ የለኝም እስቲ ቤተሰብ ይሁንኝማ የለኝም ቢኒ እዩት እስቲ አይበቃኝም የለኝም የኔ አልበቃሽ ብሎ ነው ወይ ሌላ መቀመጫ የምታየው ብቻ ይሁንልህ እኔ የተገናኘ ነው ባይሆን ላጫውታችሁ እሱን ከክፍለ ሀገር ስመጣ ቦታ አላቅም ነበረ አጋጣሚ እኔ ማዘር ከዛ ስትልከኝ አጭበርባሪ አለ ሌባ አለና ተጠንቀቂ ስትለኝ በጣም በእድሜ ሄዱትን ነበር ስፈልግ የነበረው ማለት ሽማግሌዎችን ብቻ የሆነ በቃ ይራራሉ ብዬ ማስባቸውን እየጠበቁ ትንሽ ስደናበር አየኝ ትኩረት ሳብኩኝ መሰለኝ ወደኔ መጣና ምንድነው አለኝ እና እኔ አጋጣሚ እሱ ብቻ ወጣት ቢሆንም ግን ደግሞ እንዲሁ ሊያስተዋውቀን ነው አጋጣሚ አቃጣሪ ነው ይባል የለ ብቻ ምን ሆነሽ ነው ሲለኝ ቦታ እንደጠፋኝና መሄድ የምፈልግበትን ቦታ ነገርኩት ከዛ ወደዛ ነኝ አብረን እንሂድ አለኝ አብረን ሄድን ሲያወራ ምናምን ደስ ይላል ምናምን ወድጆ ነበረ ስልክ ምናምን ተቀበለኝ ተለያየን የሚገርማችሁ ደግሞ አስመሳይ መሆኑ ይገባኝ ከዛ በኋላ
የሚሄድበት እዛ እንዳልሆነ ገባኝ። ነገረኝ እሱ ራሱ ውሸቱን እንደሆነ ማለት እኔ ተመችቼው ምናምን እንደሆነ ነው የነገረኝ። ወደዛ አብሮኝ ሄደው ቢሆንም የመጀመሪያዎቹ ጊዜያቶች ደስ ይሉ ነበረ። ጓደኝነታችን ቢቀጥል ሪሌሽን ባንጀምር ኖሮ ምናልባት አብረን እንዘልቅ ነበር። በጓደኝነት አላጣውም ነበረ። ቢሆንም ይሁን ለመማር ነው ወደዚህ እንትን ያልኩትና ወደዚህ ህይወት የገባሁት። ብቻ ጭፍን መሆኔ ትንሽ ዋጋ ቢያስከፍለኝም ዋናው ማየቴ ነው። በቃ ብቻ ቢኒ እንዴት እኮ እንደሚያናድድ የምር ሁኔታውን ብታየው። አንተ ጋር ሲመጣ በቃ ባህሪው የዋህ ነው ምናምን ብቻ ፋሚሊም አይቷል። እኔ ግን አንዳንዴ ምን ሆኜ እንደሆነ እንደዛ ሰውን የነበረው ማለት ያ ሁሉ ነገር እንደዛ ሴት ምናምን ነገር ሲያይብኝ እንዴት እንደጨፈንኩኝ አይኔ ብቻ። እውነትም ፍቅር እውር ነው። በዚህ አጋጣሚ ፍቅር እውር ነው አይደል ቢኒ? እውነቴን ነው። ፍቅር እውር ነው በጣም ይሉንታ የሌለ የማታውቅ ነውር ለካ እንዲህ ጨካኝ ነህ አንተ ምግባረ ስውር ፍቅሬም ትርጉም አጣ ለተረት ተመቸ አንተም ጠፋብኝ ግጥም አይገርም ለተረት ተመቸ አንተም በዚህ ይብቃ እኔም እስከ መቼ ጠፋብኝ ግጥም አይገርም እንግዲያው ከእንግዲህ ውሽ በቃኝ ብቻ ድምጼ እንደሌላ ጊዜ እንኳን ማውጣት አልቻልኩም። ይሄ ቦታ መጥፎ ትውስታ ነው። ከቆምንበት ቦታ ቆሜ አንተን አስባለው ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለው ጨዋታና ሳቅን አስታውሼ እህላለው ተክዛለው አስባለው እንግዲያው አንተም ከተለየኸኝ ከራከኝ አስታውሰኝ በፍቅር ከልብ ከአንጀት ከሆድክ ውስጥ እና ይኸውላችሁ ፍቅር ደስ ይላልም ደግሞ ብዙ ዋጋ ያስከፍላል። ይሄ አልላችሁም። ትንሽ ቪዲዮ ብሰራም የተፈጠረውን ነገር አይታችሁታል። ያኔ ድንገት ነው ዘው ብዬ ገባሁት ወደ ካሜራ። ቲኑ ጋር ደግሞ እሷ አልመለስ ሲለኝ ቲኑ ጋር ሄድኩኝ። በእርግጥ ያለችበት ሁኔታ ትንሽ ቢከብድም ራስ ወዳዱንኩባትና እዛ ሄድኩኝ። እሷ ፊት ለፊትም ድንገት ከየት መጣ ሳልለው ነው አንቆ ያዘኝ። እሱን አይታችኋል። ለዚህ ቪዲዮ ደግሞ አዲስ ከሆናችሁ ገብታችሁ እዩት። ተፈጠረውን ነገር እዩት። አንቆን ያዘኝ። ሊመታኝም ከጅሎ ነበር። ብቻ ልጁ ጤነኛም አይመስለኝም። ምን እንጃ ልክ አይደለም ጭንቅላቱ። ወይ ሕክምና ያስፈልገዋል ወይ ደግሞ ለራሱ ጊዜ መስጠት አለበት። ምን እንደሚፈልግ እንኳን አያውቅም አሁን ላይ። ብቻ ይሄን ቪዲዮ አይተህም ያንንም ዛቻ ሲያደርስ ነበር። ይሄን ቪዲዮ አይተህም ደግሞ ሌላ ጥቃት አድርሳለሁ ብትል እከሳሃለሁ፣ ያለ ጥርጥር እከሳሃለሁ። ማለት ምንም እንደማታመጣ ግልጽ ነው። ያንንም ደግሞ የምር ሰፈር የቀጠርኩ የምር ላስመታህ ነበረ። ትንሽ አልባሌ ነገር ብታሳይ መጥፎ እርምጃ ነበረ ማደርስበት፣ ምንም ጥርጥር የለውም። ምክንያቱም ትንሽ ገደብ አልፋል። አቀበጥኩ እና ምንም አታመጣም። ህግ ባለበት ሀገር ምንም መፍጠር አትችልም። ቲኑ ጋር ያኔ አልባሌ ነገር እኔ ንቀኸኛል። አንዴ ቤተሰብ ጋርም ያሳየው ነገር መጥፎ ነው። ይቅርታ ጠይቅ ስልህም እምቢ ብለሃል። ቲኑ ግን በኔም በብሩክም በኔም ስም በጣም ይቅርታ በዚህ አጋጣሚ ስላስከፋሽ። ምክንያቱም እኔ በርሽ ድረስ መጥቼ ነው የማይሆን ነገር ሰፈር ውስጥ የታየው። ዮኒም ደግሞ ቲኑን ስላስከፋ። ዮኒ ግን ከፊራ ጋር አይደለህም የሆኑ ሰዎች አይተው ነግሮኛልና አሁኑኑ ላገኝ እፈልጋለሁ። ይሄን ቪዲዮ እንደምታየው በጣም እርግጠኛ ነኝ።
አይተኸው ወይ ደውልልኝ ወይ ደግሞ ካለህበት ውጣና በአካል አግኘኝ። መምጣት ካልፈለክ እኔ ያለህበት ቦታ እመጣለሁ። ብቻ ግን ሎኬሽንህን ንገረኝ እና መውጣት አለብህ። ያቺ ልጅ ማን እንደሆነች እንግዲህ ቲኑ ይቅርታ አንቺ ማወቅ ስላለብሽ ነው። ልክ እንዳልሆነ ስላወቅኩ ነው። ሁለታችሁም መወዳችሁ ጓደኞቼ ናችሁ። ይሄ ነገር ልክ አይደለም እና ቲኑዬ አፈላልግልኝ ስላልሽ ባለፈው ዕለት በራሴ ጉዳይ ችላ ስላልኩት ነው እንጂ አሁን ላይ አፈላልጌ አንዳንድ ሰዎች ያለበትና ከማን ጋር እንደሆነ ነግረውኛል። እና ዮኒ በቃ ተጋልጣሃል፣ ብትመጣ ይሻላል። ስለዚህ ልክ እንዳልሆነ እየነገርኩክ ነው እና እኔም ከፍቶኛል። እባክህ መተህ የሆነ ነገር በለኝ። ምክንያቱም ከኔ ወይም ከቲኑ ምንም እንደማይሰማት አይቻለሁ። አንተን ቢያንስ ይሰማሃል እና እባክህ መተህ የሆነ ነገር አድርግልኝ። እያደረገ ያለውን ነገር አይታልና በጣም እየከፋኝ ነው። እባክህ ከፍቶኛል፣ መተህ የሆነ ነገር በል እና በጣም ከፍቶኛል። እባክህ ካለህበት ውጣ። ቤተሰብም አይቷል የተፈጠረውን ነገር። ዛሬ ላይ ዱላ ካነሳብኝ ነገ እንደማይገለኝ በምን እርግጠኛ ነኝ? ምንም ዋስትና የለኝም። ቤተሰቤ ስኬታማ ትሆናለች፣ አልፎላት ታሳልፍልናለች ብሎ ነው ከዛ ጋር ይላኩኝ። ግን ደግሞ አሁን ያለውበትን ነገር ሲያዩ ምን እንደሚሰማቸው አላውቅም። ዛሬ ሚዲያ ላይ ወጥቻለሁ። ግን ደግሞ በቃኝ። እኔ ይሄን ነገር ራሴን አግልያለሁ። ከዚህ በኋላ ላየውም ላገኘውም አልፈልግም። ምክንያቱም ነገ ይገለኛል። በቃ ይሄስ ልጅ እና ደግሞ ሴቶች እንደዚህ አይነት እኔንም ጨምሮ እንደዚህ አይነት ጉዳይ ውስጥ ያለን ሴቶች እባካችሁ ከዚህ ነገር መቆጠብ አለብን። ስለምን ዋጋ እንከፍላለን? ዋጋ ለማይገባቸውና ለማይገባቸው ለምን ዋጋ እንከፍላለን? ምክንያቱም አሁን ላይ እየተሰማ ያለው ነገር ብዙ ነው። ሴቶች እየተገደሉ ነው፣ እየተደፈሩ ነው፣ ብዙ ጥቃት እየደረሰባቸው ነው። ብቻ ይሄ ነገር ተሸፋፍኖ ቢቀርም ብዙ ሴቶች ጥቃት እየደረሰባቸው ስለሆነ እባካችሁ ራሳችሁን አግሉ፣ ተቆጠቡ ነው የምለው። ይሄን ነው ልላችሁ የምችለው። እና ብሩኬ በቃ እኔ ከዚህ በላይ ይበቃኛል። እኔ አልችልም። አትጉዳኝ ከዚህ በላይ እባክህ። እኔ አቅቶኛል። አላማዬም ሌላ ወይ ከፍቅር አልሆንኩ ወይ ከአላማ ያልሆንኩ መሀል ላይ ተንጠልጥዬ ቀረሁ እና ላሳዝን እባክህ። በቃኝ። እኔ ቢኒ ይቅርታ እና ይበቃኛል ከዚህ በላይ ብሩኬ፣ አዝናለሁ። እቺ ዘፈን ላንተ ነች፣ የመጨረሻ ነው። እኔስ በሀሳብ ቦርሳዬ ረሳት። እኔስ በሀሳብ ውስጤ ቢቃጠል ልቤ ቢከስልም ስስቅ ስጫወት ያጣው ያከፋኝ ያዘንኩ አልመስልም። ደህና ሁን ፍቅሬ ደህና ሁን። ወዳችኋለሁ። ቻው። ወዳችኋለሁ።